ሰሎሞን ጸሎት ጸለየ። ይገርማቸዋል። መጣና መቅደሱን ሰርቶ ተንበረከከ። ምን ብሎ ጸለየ መሰላችሁ? እንደው ጌታ ሆይ ሌላ አይደለም ጥበብንና ማስተዋልን ስጠኝ አለ። ሲለው ምን አለ እግዚአብሔር? ሀብት አልለመንከኝም፣ ዝና አልለመንከኝም፣ ወይም ደግሞ ጠላቶቼን ድል የምነሳበት ኃይል ስጠኝ አላልክም። አንተ የለመንከው ጥበብና ማስተዋልን ስለሆነ ሀብቱንም ዝናውንም ድል መንሳቱንም ጨምሬ ሰጥቻለሁ አለ። እግዚአብሔር ትንሽ ሲለምኑት ልመናው ደስ ካለው ያለመንከውን ይጨምርልሃል። አንዳንድ ነገር ከማይጠበቅበት አቅጣጫ ይሰማል እኮ አይደል? ከማንገምተው እና ይህ ወንበዴ እስከ ዛሬ ቅዳሴ አድርገን የምንቀድሰው ጸሎት ነው የጸለየው። ተዘከረን እግዚኦ በውስጥከ ብላ ቤተክርስቲያናችን ይህንን ድንቅ ጸሎት ቅዳሴዋ ላይ እስክታስገባው ድረስ ለምን የሰራ ጸሎት ነዋ። አንድን ወንበዴ ለገነት ያበቃ ጸሎት ነዋ። ስለዚህ ለወንበዴ ልጆቼ ይጠቅማቸዋል ብላ ቤተክርስቲያን ቅዳሴዋ ላይ እስክታስገባው ድረስ የደረሰ ድንቅ ጸሎት ጸለየ። ጌታ ሆይ በመንግስት በመጣ ጊዜ ምን በለኝ አስበኝ አለ። ቃሉ ተደጋጋሚ ስለሆነ ስለሚነገር አዲስ ነገር ያለው አይመስለንም። እስቲ ከኔ ጋር በሉ ጌታ ሆይ ምን ሆይ? አዎ እንግዲህ ጌታ ሆይ ክርስቶስን የማይለው የለም። እንደውም ከመብዛቱ የተነሳ ጌታ ሆይ የሚለኝ መንግስቴን ምን አይለው እስኪል ድረስ ብዙዎች ጌታ ሆይ ብለውታል። ይህ ወንበዴ ግን ጌታ ሆይ ብሎ ክርስቶስን የጠራው በዕለተ ዓርብ ነበረ። ዓርብ ዕለት ክርስቶስን ጌታ ሆይ ብሎ የጠራው ሰው የለም። ሌላ ቀን አሳና እንጀራ አበርክቶ ሲያበላቸው በልተው ሲጠግቡ ጌታ ሆይ እንዴት ዋልክ ያሉት በጣም ብዙዎች አሉ። ሙት ሲያስነሳ ድውይ ሲፈውስ ሽባውን ሲተረትር አይተው ጌታ ሆይ ያሉት ብዙ አሉ። የደስታው ቀን ማለት የስቃዩ ቀን የመከራው ቀን ግን በዓርብ ዕለት ማን ነው ክርስቶስን ጌታ ሆይ ብሎ አክብሮ የጠራው? ዓርብ ዕለት ጌታ ሆይ ያሉት እነማን እንደሆኑ ታውቃላችሁ? በጥፊ የመቱት የሮም ወታደሮች ናቸው። ጨርቅ አምጥተው ፊቱን አለበሱት፣ በጥፊ መቱትና ጌታ ሆይ ማን ነው የመታህ ትንቢት ተናገር አሉት ይላል። የመዋረድ ቀን ነበረ ዓርብ ዕለት። ባለቅኔው አልቦ ዘመድ ጊዜ ተዋርዶ ብለዋል። በመዋረድ ቀን ዘመድ የለም፣ ክርስቶስ ብቻውን ነበረ። በስቃይ ቀን ማን አብሮት አለ? በመከራ ቀን አብረውት የዋሉ በዋለበት ውለው ባደረበት አድረው የቃሉን ትምህርት የእጁን ታምራት ያዩ አሳ እንጀራ ሲያበረክት የበሉ የጠጡ ሐዋርያቱ እኮ ከዮሐንስ በቀር እግሬ አውጪኝ ብለው ነው የሸሹት። ብቻውን ነበረ ጌታ፣ ዘመድ አልነበረውም። የመከራ ቀን ማን ከሱ ጎን መታየት ይፈልጋል? ደብረ ታቦር ጌታ ሆይ በዚህ መሆን ለእኛ መልካም ነው ያሉነ ጴጥሮስ፣ ቀራንዮ ላይ ግን በዚህ መሆን ለእኛ መልካም ነው አላሉ። ሸሽተዋል፣ አመልጠዋል። ክርስትና በደስታ ቀን መገኘት ብቻ አይደለም፣ በቀራንዮ ቀን መገኘት ነው። በስቃይ ጊዜ መገኘት ነው። በተገረፈ ቀን መገኘት ነው። ንግስ ላይ መገኘት ብቻ አይደለም። ማመስገን፣ መዘመር፣ ከበሮ መምታት፣ እልል ማለት ብቻ አይደለም። የሐዘኑንም ቀን መካፈል ያስፈልጋል። አሁን ቤተክርስቲያን የሐዘን ጊዜ ላይ ያለችው ነው አይደለም? ምእመናን አሁን እኛ እዚህ ተረጋግተን ቃሉን በምንሰማበት በዚህ ቅጽበት ካሁን ምን መጣ እያሉ እየተጨነቁ ያሉ ክርስቲያኖች አሉ። ካሁን ምን መጣ እያሉ እኛ የዛሬ 2000 ዓመት ስለተሰደደችው እመቤታችን አይደል ለማለት የምንቆመው? እንደርሱ ከማሐዘን ወተሰዶ እያለን እንደርሷ ያለ ስደት መከራ የደረሰበት እያለን እንዘምራለን ስዕሏን ይዘን። ሕፃን ታቅፈው መከራ የተቀበሉ እናቶች ግን እዚሁ ሀገራችን አሉ። ልጆቻቸው እጃቸው ላይ መከራ የተቀበሉ። የዚህ ቀን ነው እውነተኛ ክርስቲያን የሚታየው። ዮሐንስን ሆኖ ለመገኘት አምላካችን በቸርነቱ ይርዳል እና በዛ በስቃይ ዕለት ጌታ ሆይ ያለ ወንበዴው በመንግስትህ በመጣህ ጊዜ ምን በለኝ አስበኝ። በመንግስት በመጣህ ጊዜ አስበኝ አለው። ጌታ ሆይስ እሺ በመንግስት የሚለው ደግሞ በጣም ይገርማል። በመንግስት ማለት ምን ማለት ነው? አንተ ንጉሥ ነህ፣ የራስ ግዛት ያለህ ነህ። የራስ ግዛት ያለህ ነህ። እንዴ ክርስቶስን ሲያየው ንጉሥ መስሎት ተምታቶበት ነው? አይደለም። ዘውድ ደፍቶ አይደለም ያየው። ምን ደፍቶ ነው ያየው? መልሱልኝ። የሸዋ አክሊል ደፍቶ ነው ያየው። እንደ ነገስታት ጠጅ ሲጠጣ አይደለም ያየው፣ ሐሞት ነው ሲጠጣ ያየው ክርስቶስ። በበትር ሲደበደብ ነው ያየው። ግን አጠገቡ ያለው መሆኑን አወቀ። ከዚህች ቤተ ክርስቲያን ጻድቆ ነው ለመመለስ ያውቃል። አይገርምም? ኃጢአተኛ ሆኖ ገብቶ ምን ሆኖ ተመለሰ?
አሁን እኔ እሱን አይደለም የፈለግኩት። ጌታ ሆይ ጻድቅ አድርገኝ ብሎ ጸልየዋል። እኔ ጸልየው ምንድን ነው ያለው? እኔን ኃጢአተኛውን ምን በለኝ ማረኝ። እሱ ምህረት ነው የለመነው። አረ ምህረት ብቻ አይበቃህም አንተ ጻድቅ አድርጌሃለሁ። እግዚአብሔር ትንሽ ሲለምኑት ብዙ የሚሰጥ አምላክ። እግዚአብሔር ጸሎታችንን አስተካክሎ ይስማን። አሁን እኮ በእውነት እግዚአብሔር አቅንቶት ካልሆነ የኛ ጸሎት ነው። እየሰማችሁ ነው? ሲጀመር የኛ ጸሎት አንደኛ አባታችን ሆይ መቼ ጀመረን ከመቼው እንዳለቀ ገርሟቸው ያውቃል አያውቅም? ብን ያለ ጸሎት ነው። ወይ ትኩረት የለው ወይ ተመስጦ የለው። ለምነው ምድራዊ ነገር። ይሄ ወንበዴ ከኛ እንዴት ተሻለ? ጌታ ሆይ በምን አስበኝ ነው ያለው። በምን እኛ ለምነው መንግስቱን ነው ወይ? እስቲ ዛሬ ጸልየነው የምንሄደው ጸሎት ስንገባ ጸልየን የገባው ጸሎት መንግስቱን ነው? እንደው አደራህን የመንግስትህን ነገር ብለናል። ምድራዊ ነገር እኮ ነው ልመናችን። ለምደነው ነው እንጂ እኮ ደም በደም ሆኖ እያዩ ማመን ይቻላል ወይ? ክርስቶስ እየተገረፈ እያየ አምላክነቱ እንዴት ታያል? ሙት ሲያስነሳ እኮ አይደለም ያየው የወንበዴ። ድውይ ሲፈውስ አይደለም። እሱ ቢሆን ኖሮ ቀላል ነው። ሲያበላ ሲያጠጣ አይደለም እንዴ? ያበላ ያጠጣ ቀን እኮ ክርስቶስ አሳና እንጀራ አበርክቶ ያበላቸው ሰዎች ካላነገስን ብለውት እኮ ሸሽቶ ተራራ ላይ ወጥቶ እንዳመለጠ ታውቃላችሁ። አመለጠ ክርስቶስ። እናንግስ ብለውት ለምንድን ነው? ስለጠገቡ ነው አለ ሆዳቸው። ሆዳቸው ሲሞላ ንጉሳችን አንተ ነህ ብለው በግድ ሊያነግሱት ነበር። 2 ቀን ሙሉ ፈለጉት ይላል። ከኔ ጋር ናችሁ? ስንት ቀን ሙሉ? በጀልባ ሁሉ ምናልባት የብስ ላይ ላይኖር ይችላል፣ ባህር ላይ ካለ ብለው በጀልባ ፈለጉት ይላል። ለሆዱ ሲሆን እግዚአብሔርን የማይፈልግ ማን አለ? ለሆዱ ሲሆን ከዛ አገኙት። መምህሮ የት ከረም ካሉት ይላል። አዎ ስለበላችሁና ስለጠገባችሁን የፈለጋችሁኝ ያላቸው ጌታ። ይህ ወንበዴ ግን በክርስቶስ ያመነው ተገርፎ እያየው ነው። ፊቱን ውበቱን አይቶ አይደለም። አንዳንድ ሰዎች የክርስቶስን መልኩን አይቶ ያመኑ ሰዎች አሉ። የወደዱት ፊቱን ለማየት ከሰው ልጆች ይልቅ መልኩ ያማረ ነው እንዳለ ነቢየ እግዚአብሔር ዳዊት። ፊቱ ስለሚያምር ሊያዩት የመጡ ሰዎች አሉ። ዓርብ ዕለት እኮ ክርስቶስ እንኳን ውበት መልክ የለውም። መልክና ውበት የለውም ነው ያለው ነቢዩ። ምንና ምን የለውም? ውበቱን ተዉት፣ መልክ የለውም። አይኑ የቱጋ አፍንጫ የቱጋ እንዳለ ማወቅ እስከማይቻል ፊቱ በደም ተለውሷል። ዓርብ ዕለት የሚያየው ሰው የሚያየው የተሰቀለ ስጋ ነው። ታውቃላችሁ? የተሰቀለ ስጋ ነው የሚያየው። ለማየት እንኳን ያሰቅቅ ነበር። ወደ እሱ አቅጣጫ ማየት ይጨንቅ ነበር። እንደዛ እየተሰቃየ አይቶ ግን አመነበት። የቀኝ ወንበዴ አምላክ መሆኑን አወቀ። ንጉሥ ነህ አለ። በመንግስት አለ። በመንግስት ብቻ አይደለም፣ በመጣህ ጊዜ አስበኝ። ምን ባልክ ጊዜ? ምን ማለት ነው? አሁን እንደማይ ሞታ አትቀርም፣ ከሞት ትነሳለህ። ተነስታ አትቀርም፣ ወደ ሰማይ አርጋ አትቀርም፣ ዳግም ልትፈርድ በመጣህ ጊዜ። አይገርማችሁ? አጠገቡ ያለው ሞቶ እንደማይቀር ከሞት ተነስቶ እንደሚያርግ አርጎ እንደማይቀር እንደሚመጣ ሊፈርድ እንደሚመለስ አውቋል ወንበዴው። በምን አወቀ? ኢትዮጵያዊ ሊቅ ቅዱስ ያሬድ ዛሬ አባቶቻችን ሲያዜሙት የነበረው ፈያታዊ ዘየማን መኑ መሐረከ ታይምር ዘንተ፣ የቀኝ ወንበዴ ይህንን እንድታውቅ ማን ነው ያስተማረ? የት ነው የተማርከው? አጠገቤ ያለው ንጉሥ መሆኑን በምን አወቅ? ምጽአቱን ማን ነገረ ብሎ ቅዱስ ያሬድ ይጠይቀዋል። ከዛ ራሱ ቅዱስ ያሬድ በመንፈስ ቅዱስ ተቃኝቶ ራሱ ይመልሳል። ነቢያትን አልተከተልኩም፣ ነቢያት አላስተማሩኝም፣ ሐዋርያትም አልሰበኩኝም፣ ፀሐይ ጠቅሳ ጠራችኝ፣ እሷን ባየው ጊዜ አመንኩኝ ይላል። ይህንን ወንበዴ የመለሰችው ማን ነበረች? ፀሐይ። ፀሐይ ጨለመ፣ ጨረቃ ደም መሰለ፣ ከዋክብት ረገፉ። ያኔ የፀሐይ አምላክ አጠገቡ እንዳለ አወቅ። ፀሐይን አይቶ የወንበዴ ተመለሰ። በፀሐይ ስብከት ንስሐ ገባ። እኛ ስንት ስብከት ሰምተናል? መመን እስቲ ንገሩኝ፣ ስንት ስብከት ሰምተናል? አዎ ተመለስ ያለው ፀሐይ አይቶ ይመለሳል። ተመለስ ያለው መመለስ ያቃተው ደግሞ 30 ስብከት ሰምቶ ያወዳድራል። የዛሬው ጥሩ ነው ይላል። ጴጥሮስ ዶሮ ሲጮ ሰምቶ ነው ንስሐ የገባው። ምን ሲጮ? እኛ ስንት ዶሮ ሲጮ ሰማን? እኛ ብንሆን አርደን እንበላው ነበር አይደል? እና ወንበዴው ተመለሰ። ይህን ወንበዴ የመለሰው ፀሐይ ብቻ ነበረች ይላል ቅዱስ ያሬድ። ኧረ የለም ይላል ቅዱስ ዮሐንስ አፈወርቅ ደግሞ አይመስለኝም፣ ፀሐይ ብቻ አትመስለኝም። ክርስቶስ እዛው መስቀል ላይ የተናገረው ንግግር ሳይሆን አይቀርም የዚህን ወንበዴ ልቡን የሰበረው። ምን ብሎ ተናገረ?
የሚያደርጉትን አያውቁምና ምን በላቸው? ይቅር በላቸው። ገና ሚስማሩ ከእጁ ሳይወጣ እኮ ነው። ገና ችንካሩ ልቡ ድረስ እያመመው የሚያደርጉትን አያውቁምና ይቅር በላቸው ሲል ሲሰማ ይህ ወንበዴ በክርስቶስ ርኅራኄ ውስጥ በክርስቶስ ፍቅር ውስጥ የእሱ ጭካኔ ጎልቶ ታየ። ስለዚህ ምን አለ? ጌታ ሆይ በመንግስት ምን በለኝ አስበኛል። የኢትዮጵያዊ ሊቅ አባ ጊዮርጊስ ዘጋስጫ ደግሞ የለም ይህንን ወንበዴ ፀሐይም የጌታ ንግግር ማይመለኝ ከጌታ አጠገብ አይደል የተሰቀለው? ምናልባት የክርስቶስ ጥላው የመስቀሉ ጥላ እሱ ላይ አርፎበት ሳይሆን አይቀርም የዚህ ወንበዴ ልብ የተመለሰው ይላል። ጌታችን በእውነት በሁላችን ላይ ጥላውን ያሳርፍብን። አዎ የጴጥሮስ ጥላ ይፈውስ የለ የክርስቶስ ጥላ ምናልባት ልቡን ሳይመልሱ አይቀርም። ለምንድን ነው የሁሉ የሚያደንቁት ሊቃውንቱ? እንደው ምን እንዴት ሊያቅ ቻለ የሚሉት የጸለዩ ጸሎት ተራ ጸሎት ስላልሆነ ነው። ጌታ ሆይ በመንግስት በመጣ ጊዜ ምን በለኝ አስበኝ። ድንቅ ጸሎት ከወንበዴ የተገኘ የማይመስል ለእኛ ለወንበዴዎቹ የሚጠቅም ትልቅ ጸሎት ነው። የእኛ ንስሐ የማያስተካክለው ነገር የለም። ጸሎታችንን አርትቶ ስለሚሰማ ማለት ነው። አንድ አባት ያደረጉትን ልንገራችሁና አበቃለሁ። ጸሎት ብዙ ጊዜ እኛ የምንጸልየው ጸሎት የማይሰማበት አንዱ ምክንያት እግዚአብሔር ስለሚወደን ነው። እስኪ በሉ እግዚአብሔር ምን ስለሚነው? ለምን መሰላችሁ? አሁን እዚህ መሃል ወላጆች አላችሁ። ልጃችሁ እንደው ቤት ውስጥ አይጥ አስቸግሯችሁ ላይጥ ብላችሁ የገዛችሁት መርዝ ቢኖር ይህንን መርዝ በዳቦ አድርጌ ካልበላው ብሎ ልጁ ቢያለቅስ ወይ ልጄ ለምን ጓጉቶ ይቀራል ብላችሁ ትሰጡታላችሁ? ቢያለቅስስ? አለቀሰኩ ትሰጡታላችሁ? እንገርፈዋለን እንጂ አንሰጠውም። ለምን? ልጃችን ስለሆነ። እግዚአብሔር አባት ነው። ስንት ክፉ ነገር ለምን ነው ይገርማቸዋል። ስንት ነገር የማይጠቅመን ክፉ ነገር ለምን ነው። ሲጀመር አቋምም የለንም እኛ እኮ ስንጸልይ ታውቃላችሁ። ዛሬ በአብዛኛው የማየው ወጣቶች ነው። የወጣቶች ጸሎት ብዙ ጊዜ ከጋብቻ ጋር የተያዘ ነው አይደለም? አዎ አንድ ወጣት ይመጣና አንዲትን ሴት ይወዳል። እንደው ጌታ ሆይ መድኃኔዓለም እችን ልጅ እጄ ካስገባ የዛሬ ዓመት ድባብ ነው የምሰጠው ይላል። ተስሎ ሄዶ ሳምንት ሳይሞላ ይመጣና ጌታ ሆይ እችኛዋን ተዋትና እንዴ ማመልከቻ እንኳን እኮ ሽርዝ ድልስ ሲበዛው ሪጀክት ይደረጋል። እንኳን ጸሎት ማለት አቋም የለንም። ዛሬ የምንፈልገው ሌላ፣ ነገ የምንፈልገው ሌላ፣ ዝብርቅርቅ ያለ ጸሎት ነው የምንጸልየው። ግን ይሰማናል እግዚአብሔር። አይገርም? ጸሎቴን ያልከለከለ በሉ እስኪ እግዚአብሔር ይመስገን። ምን መሰላችሁ? ልትጸልዩ ስትመጡ ዝም በል ይላል እግዚአብሔር። ስንት ነገር ስታወራ ከቤት እዚህ እስክትደርስ እያማሽ መጥተህ ተሳድበ ክፉ ተናግረ መጥተህ አማትበህ ልትጸልይ ስትል በል ዝም በል በዚህ አፍማ እንዳጠራኝ ይላል። ጸሎቴን ያልከለከለ እግዚአብሔር ይመስገን ይሰማናል። የመላእክቱን ምስጋና በሰማበት የእኛን ይስማ። አይገርምም? መላእክትን በሰማበት ይሰማናል። የእነሱን መዝሙር በቅድስና የሚዘምሩትን በሰማበት የእኛን ይሰማል። ከኃጢአተኛ አፍ ምስጋና ለምኔ ነው አይልም። በአፋጥ ተወደስኩ፣ በኃጢአተኛ ሰው አፍ ተወደስኩ ብሎ አይቀየምም። ይሰማል፣ ያርማል። ጸሎቶቻችንን የሚጠቅሙንን ወስዶ የማይጠቅሙንን ይተውልናል። የለመነውን ሁሉ ስላልሰማን ስሙ የተመሰገነ ይሁን። የለመነውን ሁሉ የሚሰጠን ገደል እንገባ ነው። እምንለምነውን እንደማናውቅ ያውቃል። ይህ ወንበዴ ግን ብዙ እርማት የማያስፈልገው ጸሎት ጸለየ። በመንግስት በመጣ ጊዜ ምን በለኝ አለ። አየለም ጊዜዋን ብቻ አስተካከላት እግዚአብሔር። ጊዜዋን በመንግስት እስክመጣስ አላስጠብቅም። መቼ ከኔ ጋር ትሆናለህ? የቀበሌ ቤት ይዞ እንዴት ባህታዊ ይሆናል ሰው መሀል ከተማ ውስጥ? አሁን ደግሞ የመጣብን በዚህ በሚዲያ ዘመን የዩቲዩብ ቻናል ያለው ባህታዊ ያለው ሰብስክራይብ አድርጉ የሚል ማለት ነው። ጉድ ነው። እስቲ የዛሬ 3 ወር ዓለም ያልፋል ብሎ ትንቢት ይናገራል፣ ግን ሰብስክራይብ አድርጉ ይላል። ዓለም ካለፈ ለምንድን ነው ሰብስክራይብ የምናደርገው? በሰማይ ልናየው ነው? መቀለጃ ሆነናል በእውነት። ከዚህ ጠብቀን እግዚአብሔር። ተከትለው ሲያዩ ሰውነቱ በፀጉር የተሸፈነ ሰው ይጸልያል እያልጎመጎመ። ቀረብ ሲሉ በጣም ያስፈራ ሰው ነው። ገረማቸው። ጸሎቱን ግን ሲሰሙት ደነገጡ። የሚጸልየው ምን ብሎ ነው? ጌታ ሆይ አትማረኝ ብሎ። ምን አትበለኝ? ብትውናው ይገርማል፣ ምናኔው ይገርማል፣ ጸሎቱ ግን ያስደነግጣል። ከዛ ቀረብ ባሉትና እጅ ጸፍተው ቀሰቀሱት። መጣ፣ ተሳለመ መስቀል። ማነ? እንዴት ነዚህ ምን ትሰራለህ? እንደዚህ ነው። ስንት ዓመት ወዲህ? ይህን ያህል ጥሩ ነው ያለ የያዝከው ነገር ግን
የምትጸልየው ጸሎት በጣም ይከብዳል። ምን ነው አለ። አትማረኝ የሚል ጸሎት ከየት ነው ያመጣኸው? አይ አንድ መነኩሴ መተውን ያስተማሩኛል። አይ ሰይጣን ነው የተጫወተባሉት። ሰይጣን መነኩሴ ነኝ ብሎ መጥቶ የውሸት ነገር አስተምረዋል። እና ምን ብዬ ልጸልይ አለ። አባታችን ይበላል። አላውቅም አለ። ቅድስና እንጂ እውቀት የለው። አላውቅም አለ። እውቀት ያስታበያል፣ ፍቅር ግን ያንጻል ይላል ቅዱስ ጳውሎስ። አይገረማቸው ቁጭ አድርገው እኔ እናንተ የምናውቀውን አቡነ ዘበሰማያት ቁጭ አድርገው አስተማሩት። አባታችን በሰማያት የምትኖር ስምህ ይቀደስ፣ መንግስት ትምጣ። በደንብ አስጠኑት። ከዛ ሲችለው በል በቃ እኔ ልሄድ ነው ብለው ተሰናብተውት በጀልባ ተሳፍረው ሄዱ። ቆሞ ሸኛቸው፣ እጁን እያወዛወዘ በጣም ደስ ብሎት በፍቅር አሁን አዲስ ጸሎት ተምሯል። ሊጸልይ ወደ ዋሻው ተመልሶ ጀመረ ጸሎቱን። አባታችን በሰማያት የምትኖር ስምህ ይቀደስ ብሎ ጠፋበት። ቆይ ልመልሰው። በሰማያት የምትኖር ስምህ ይቀደስ ጠፋበት ቢለው ቢሰራው እምቢ አለ። አይ እኚህ ሰውዬ ሳይርቁኝ በፊት ልድረስባቸውና ይንገሩኝ ብሎ ሮጦ ሄዶ ጀልባውን አስቆመና ስምህ ይቀደስ ብሎ ቀጥሎ ምንድን ነው አላቸው። ሮጦ ሄዶ ነው ያልኳቸው። በምን ላይ ነው የሮጠው? አይሰማም። ሲያዩት ውሃ ላይ እየሄደ ነው። እሳቸው ምን ላይ ነው ያሉት? እና ስምህ ይቀደስ ብሎ ምንድን ነው ሲላቸው፣ በሌኔ ወንድም እንደ ድሮ አትማረኝ ብለህ ቀጥል አሉ። እግዚአብሔር ጸሎቱን ሰምቶታል አልሰማውም? ሰምቶታል። ለምንድን ነው የሰማው መሰላችሁ? እግዚአብሔር የሰማው ያለውን ሳይሆን ለማለት የፈለገው ነው። እግዚአብሔር ለማለት የፈለግነውን ይስማል። አዎ ልባችን ውስጥ ያለውን ድረስ ጠልቆ ነው የሚሰማው። ከጥልቁ ጠራው እንዳለ ነብይ እግዚአብሔር። ጌታ ሆይ በዚህ መሆን ለኛ መልካም ነው ያሉነ ጴጥሮስ፣ ቀራንዮ ላይ ግን በዚህ መሆን ለኛ መልካም ነው አላሉ። ሸሽተዋል፣ አመልጠዋል። ክርስትና በደስታ ቀን መገኘት ብቻ አይደለም፣ በቀራንዮ ቀን መገኘት ነው። በስቃይ ጊዜ መገኘት ነው። በተገረፈ ቀን መገኘት ነው። ንግስ ላይ መገኘት ብቻ አይደለም። ማመስገን፣ መዘመር፣ ከበሮ መምታት፣ እልል ማለት ብቻ አይደለም። የሐዘኑንም ቀን መካፈል ያስፈልጋል።